ቆይ አንተ ስጠራ አትሰማም እንዴ? ቅድም ትላንትና ስለተፈጠረው ነገር ነው ማስረዳት ግዴታ የለብኝም። በምንም አንጨርስም። አይገባችሁም እናንተ አሁን በመሰላችሁ እኔ እዚህ መቆየት አልፈልግም። ድጋሚ ሌላ ጸብ ካልፈለጋችሁ እኔ ልሂድ። ለምን ኬክ እንበላለን እና ታወራላችሁ እናወራለን። ደስታን እያደፈረሱ እንኳን ደስ አለሽ ደስ ይላል በጣም ደስታን እያደፈረሱ እንኳን ደስ አለሽ በጣም ደስ ይላል። ምን አደረግ ልጅ እኮ ነው ከምንጨቃጨቅ ልትሄድ አትፈልግም። በቃ አታውት ሂድ። ለምንድን ነው የማታውት? ምንም የምናወራው ነገር የለም። ሰላም ሰላም፣ ውድና የተከበራችሁ ውድ የኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። አይፈነዳበት ችግር አለበት፣ ብዙ ነገር ያፈነዳል። ጥሩ አይደለም። ሌላ ነገር ነው ብሎ ቢሰባሰብ ሰው ፈንድቶበት የለምር ነው። በዛ ላይ ለራስ ልደት እኛ ነን የምናፈነዳው። ለራስ ልደት እንትሩ ስጪ የምትነፋውን ያዝና ፊቱ ላይ ቪዲዮ ከመጀመሩ በፊት ላበላሸው አይደለም ማለት ቪዲዮ ጀምረናል መሰላል። ሰላም ናችሁ? በቃ ሰላም በል ቤተሰቦችን። ዛሬ ሰላም ነኝ ውድ ቤተሰቦች። ዛሬ የኔ ልደት አይደለም ማውቀው ነው፣ ግን ጓደኛችን ልደት ነው ዛሬ። ደህና ናችሁ አይደል? እናንተ የፍፄ ልደት እስከ ዛሬ አይታችሁ አታውቁም። አንተ ተወልደህ ነው አይደለም? ተው በቃ ተው፣ የኔ ልደት ነው በቃ 13። ኧረ እባክህ እየቀለዱ ነው። ቤቢ ሻወር ነው የተሰባሰብነው። የገርሰውን የፍፄ ሚስት የገፋውን እያየ እስቲ በድምጽ ይሆንሽ በቃ ተውት። እና ውድ ቤተሰቦቻችን እንዴት ናችሁ? እንዲህ ከተሰባሰብን ትንሽ ቆየና የሰው ልደት ምናምን ላይ በጣም ቆየን። እግዚአብሔር አውቃለሁ ከባድ ነኝ፣ በጣም ከባድ ነው። ኧረ በቁም ነገር ሰላም በላቸው። ቪዲዮ ጀምረናል እኮ። እሺ ሰላም እንዴት ናችሁ? ልንወድ የተከበራችሁ ቤተሰቦቻችን ዛሬ እንግዲህ የሰብሰብ ብለን ብዙዎቻችሁ በምትጠብቁት አይነት ቪዲዮ እና ሰብሰብ እያለ ስንመጣ ያው እናንተም ትናፈቃላችሁ። ምንድነው እናንተ ልጆች ተበታትናችሁ እስከ መቼ ነው ምናምን ትላላችሁና ሁሉም ያው ባለትዳር ቆላጤ ነው። አሁን እኛ ባዳ ለማድረግ ነው። እሺ ባለትዳር ነሽ እናውቃለን። ላጤ ነኝ እንዴ በቀለበት አይደለም፣ ቀለበት ገና ወደ እንግዲህ ዛሬ ሰርፕራይዝ ካላደረግንህ ብለው ጠርተውኛል። ወይኔ ሰርፕራይዝ ነው ካይቀር በዚህ ነው እና እንግዲህ ቆንጆ ቆይታም ይኖረናል ብለን እናስባለን። ሰላም ካላችሁ በኋላ ደግሞ ጉዳዩን በደንብ ዲቴል እናስረዳቸዋለን። ያው ከሁለታችሁ ማን ይቅደም ለሰላምታ? ሰላም አላለም። ሰላም አትፍራ አስቀምጥ እስኪ ይሄንን ነገር እንዴት ናችሁ ቤተሰብ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ፍጹሜም አለ ቦስም አለ። ደስ ብሎኛል ስለተገናኘን። ገና ቢመጡ እንግዶችም አሉ በጣም ብዙ የተጠሩ። ደስተኛ ነን ዛሬ። የሆነ ነገር ኬኩ ለምንድን ነው ከበር ያደረግነው? እስካሁን ምክንያት አለን። ስም አለ እና ያንን ደግሞ ስም ቀድሞ ከታየ አይሆንም ሌላ ነገር። አሁን ወይ የሱ ሰርፕራይዝ ይሆናል ወይ ይሄ ሰርፕራይዝ የማን እንደሆነ ስለማይታወቅ አሁን ከገለጥኩት ይታወቃል። የማን እንደሆነ ታውቃለህ? የኔ ነው። እሱን ስንገልጸው ይሻላል። አይ ስንገልጸው ይሻላል። ተረጋጋ፣ አቸኩል፣ ችግር የለም። ልታረግልኝ ነው ምን አስፈራ? እሺ ወደ ጉዳያችን ወደ መጣንበት ብንሄድስ ደስ ይላል አይደል? በጣም ነው ደስ የሚለኝ። ዛሬ እንዲሰብሰብ ብለን የሄሚሻን የእህታችንን 250,000 ይጨብጨብ። ኧረ በጣም እልልታ የለም እልልታ። ወንዶች በጩኸት ሴቶች በእልልታ ነው የሚባለው። እዚህ ጋር ይሄ ታየው ምንድነው? እልል ይላል እኮ። እና ዛሬ ሰብሰብ ብለን እንደዚህ የሃይሚን 200,000 ልናከብር እሷም 250,000 ምን ሚሊዮን ሩብ ሚሊዮን በል ሩብ ሚሊዮን የሃይሚን ሩብ ሚሊዮን ሚሊዮን ነው ሚሊዮን ነው ሚሊዮን ከሆነ እኛ ሰፈሩ ነው። ኦኬ 2,000 ሚሊዮን። እሺ ያ ጎይድ
እና እንዲህ ተሰብስበን እሷንም ለማስደሰት ዘና እንድትል ነው አይደል? ከዛ በተጨማሪ ሌላኛው ደግሞ ያሰብነው ነገር ጀስት ታስታወሳችሁ፣ ሁልጊዜ እንደዚህ አይነት ፕሮግራም በሚኖር ሰዓት ሰብሰብ ብለን ደስ የሚሉ ትዕይንቶችን አብረን እናሳልፋለን። ደስ የሚል ሚሞሪ አብረን እናሳልፋለን እና ዛሬ ሀይሚን 250K መግባቷን አስመልክቶ ፕሮግራም እንደተዘጋጀና ሰርፕራይዝ እንድናደርጋት እንደምንፈልግ በአቶ ፍጹሜ በኩል ነው ወይስ በማ በኩል ነው? በሁላችንም በኩል ተነግሯታል። እሷን ቀጥረናታል። በተጨማሪ ደግሞ ሌላኛውና ብዙዎቻችሁ ስትጠብቁት የነበረው የብሩኬና የሀይሚ ጉዳይ እስቲል እኛም እንግዲህ በምንችለው መጠን እየሞከርን ነው። ዛሬም ደስ በሚል ፕሮግራም ሁለቱም ዛሬ እምቢ አይሉ ነው እግራቸውን ምለው ዛሬ የመጨረሻ በእንደዚህ አይነት ፕሮግራም ሌላ ነገር ከፈጠሩ ጸቡ ከኛ ጋር ነው። ነገር ግን ምን አደረኩኝ መሰላችሁ? አሁን ለብሩኬ ስነግረው ትናንት ተመልክታችሁ ከሆነ ቪዲዮ ላይ ትንሽ ጥሩ ላይ አልነበሩም እና ለብሩኬ የነገርኩት ከጓደኞቻችን መካከል የአንደኛው ልደት እንደሆነና ለዛ ፕሮግራም እንደጠራ ነው የነገርኩትና የማን አልከው? የኔ ያልከው የሱ አልከው? ችግሩ ያንተን የልደት ቀን ያውቀዋል፣ የኔንም ያውቀዋል። ማንም አያውቀውም። የኔ ማንም ያውቀውም እንዴ? 38 ዓመት ነው። ምን ወሩና ቀኑ ምን ይሰራል? ራሳችሁ ታሳድጋላችሁ። ችግሩ እድሜያችንን አሁን ለመገመት ብንሞክር ግን አሁን ማነው ትልቅ የሚመስለው? ኮሜንት ላይ እንገሩና እንደዛ ከሆነማ እኔ ዩቲዩብ ላይ ስለቆየው አንተ ነህ ነው የሚሉኝ። እሺ ላይ በመቆየኝ እሺ አቦ ሰምንጣል ነው እንደዛ ነው። እሺ ና ማን ነው ታላቅ? ማን ነው ታላቅ? የወጣ ታላቅ ሌላ ነገር ነው። ወይኔ ወጣ ድሮም ይሉ ነበር። እኔ እንደምትወጣ ግን አላሰብኩም ነበር። አይ የምርም ታላቃቸው ነው። ታላቅ ሪስፔክት ማ እኔ ኢየሱስ ማላረገው ነገር አንተ ሪስፔክት አላረገው እኮ አግብቼም ያዋርደኛል። አከብራለሁ ግን አንተ እንደዚህ አትበል። አይ ግን ቦስ አሪፍ አድርገን የጠራው ብሩኬኔ አጠራረ ተመችቶኝ። አይ ወደ ቁም ነገሩ ስመለስ ሁኔታችሁን ሳየው የባልና ሊጣላይ ምናምን የሚችል ነው የሚመስለው። ተረጋጋ። እጅ ላይ ቢሞትስ ልጅ ወይኔ በቃ እናንተ ሂዱ እዛ ጋር ተጣሉ። እኔ ታውታው በቃ ረፍረፍ ፕሮግራማችን ነበር። ኤኒዌይስ ወደ ቁም ነገራችን ስንመለስ እንዳልኳችሁ ብሩኬን ለሌላ ፕሮግራም እንደሆነ ነው የጠራ ነው። ለሌላ ፕሮግራም በቃ አንዳች። አረ ሄኖክ እባክህን ኬኩን እየላሰ ጨረሰው እኮ ይጣፍጣል በጣም። ኬኩንም እንደዚህ የዘጋንበት ወይም ያልከፈትንበት ምክንያት ኬኩ ላይ ያሰፈንበታል 250K ኮንግራ ምናምን የሚል ጽሑፍ ስላለው ያንን ነገር ደግሞ ብሩኬ ከተመለከተ ሌላ ነገር ይጠረጥራልና ቶሎ ጓ ብሎ እንዳይሄድብን ከመጡ በኋላ ሁለቱን ላይክ ሌላ ፕሮግራም እንደሆነ አሳምንናቸው ከዛ በመሃል ነው ይሄንን ጉዳይ የምናነሳባቸው። እንደዚህ ተሰባስበን መቼም እምቢ አትሉንም። ከዚህ በፊት ፍፄም ሲሞክር ነበር ሁለቱ እንዲታረቁ፣ ይሄናም በበኩሉ እንደዛና በቻልነው መጠን አሁንም እንዲታረቁ የበኩላችንን እናደርጋለን። እንዴት ነበር እስኪ ቡታጅራ በነበራችሁ ሰዓት ደስ የሚሉ ነገሮችን እየተመለከትኩ ነበር። አክቹዋሊ እኔ የለሁም ነበርና በሰዓቱ ይሄ ነገር ከመፈጠሩ በፊት ላይክ ቤተሰብ እስከመተዋወቅ ደረጃ ምናምን ደርሶ ነበርና እነሱ ነገር ስመለከት ነው በቃ ተስፋ ኑሮኝ ሱፍ እያሰፋው ነበር። ግን ችግሩ ሰውነቴ በየጊዜው እየጨመረ ሱፉ ይጠበቃል ብዬ ያቆምኩ እኔ ያሰፋላለሁ አዲስ ችግር የለም እና በመሃል ይሄ ነገር መፈጠሩ ቅር ብሎኛል። እና ከዛ በፊት እስኪ ያን ደስ የሚለውን ሚሞሪ ደስ የሚለውን ቀን እስኪ አስታውሱኝና እኔ በሀሳብ ጭልጥ ብዬ እሱን ላስታውስ። በሀሳብ ሄድክ እኔ ላይ ደስታ ላይ ደስታ ሲደረብ ደስታዎች ሲደራረቡ ድንገት ደግሞ እንደዚህ ነው ሳይ ደስታ የሚያደፈርስ ነገር አይጠፋም። በነገራችን ላይ ይሄ ፓርት ኦፍ ላይፍ ነው። ይሄው እንደዚህ አይነት ነገር መፈጠሩ የእነሱን ጥንካሬ ለመፈተን ፈጣሪም ይሆናል እንደዚህ አይነት ነገሮችን ቻሌንጅ የሚያመጣው። ግን ደግሞ አንዳንዴ ምን አለ መሰለህ ይሄ ቆሞ መታገል የሚባል ነገር አለ። አንዳንዴ ያው እንደዚህ የሚሰሩ ሰዎች ላይ ይሄ ጥሩ ነገር እያጋጠማቸው ያለ ሰው ላይ ቻሌንጆች ይበዛልና ግድ ነው። በነገራችን ላይ ጠንካራ ሰው ሲፈተን ነው ጠንካራ መሆኑ የሚታወቀው። እኔ አሁን እየደበረኝ ነው ሰሞኑን ላይፌ በጣም ኮንፈርት ዞን ውስጥ ሆንኩና ስፈተን ወይም ደግሞ ሰዎች ሲቀኑብኝ ምናምን ነው እየሰራሁ ነው ብዬ የማስበው። እስቲ ግን አሁን ላይ ያቀረና እየሰራሁ አይሆን እንዴ? ልክ ነህ። በነገራችን ላይ የምር እንደዛ ነው። የሰው ልጅ በጣም ሲሰራ ወይ እንትን ሲል ፈተናዎች ይበዛሉ።
ጤነኛ ህይወት የምትኖር ከሆነማ ኮንፈርት ዞን በቃ እየተራመድክ ያጣጣምክ ነውና ዞሮ ዞሮ እነሱም በየጊዜው የተለያዩ ፈተናዎች የሚመጡባቸው ጠንካራ ስለሆኑና ይህንን ላይፍ ለማስቀጠልም ፈተናዎች ስለሚያስፈልጉም ነው ብዬ አስባለሁ። እኔ አሁን መፈተን አለብኝ ላይክ የምር አመሰግናለሁ። ሌላ ነገር ሳልቀ እና ውድ ቤተሰቦች ብሩኬን ጠርተዋል አይደል? በነገራችን ላይ በጣም ቆየብኝ፣ በጣም ቆየ። እኔ ደግሞ ሃይሚን ይዣት ለምጣና ግን ይኸው ትንፍሽ እንዳትል ስለ ብሩክ እኔ ስለ ብሩክ ለምናይ ስለ ብሩክ 250 ሺህ አይኗን ይዛት ናሽ አይኗን ይዛት ነው። አይኗ ማናት? አይኗ ለማናት? ኦ የሱማ እኮ ብዙዬ ናት። ብዙሽ ተረጋጋ። ሃይሚ ጋር ምንም አልያዘማ እኮ ይስና አልሰረቀም። በነገራችን ላይ ፈረንጅ ምን ይላል መሰለ? አን አፕል ኤ ዴይ ኪፕስ ኤ ዶክተር አዌይ ይላል። አን አፕል ኤ ዴይ ኪፕስ ኤ ዶክተር አዌይ። አን አፕል ኤ ዴይ አን አፕል ኤ ዴይ ኪፕስ ኤ ዶክተር አዌይ። ዋት ዱ ዩ ሚን? በቀን አንድ አፕል መብላት ወደ ዶክተር ጋር ታመ ከመሄድ ያድናል። ስለዚህ አንድ አፕል ማይ ጋድ ዩ አር ቬሪ ቬሪ ቦይ ቬሪ ቬሪ ጉድ ቦይ። በነገራችን ላይ አፕል ጥሩ አይደለም። በምድር ላይ ጥሩ ቢሆንም አፕል በዚህ ነው እኛ የሰው ልጆች የወደቅነው። በዚህ ፍሪ ይቅርብን። ኦኬ አሁን እንትናችን ፍፄ ሄዷል። ፍፄ ነበር እንግሊዘኛ ማያርፈው። ወሬያችን ሁሉ እንግሊዘኛ ሆኗል። ሃውሪ ብሮ እሱን ሸወርኩት። ሃውዝ ዩር ዴይ ዩ ጉድ? ኦልሬዲ አንቺን ሸውጄሻለሁኝ በእንግሊዘኛ ምናምን አድርጌ እኔ ልብላ አይችልም። በቃ እንግሊዘኛ በቃ ከጀማው ሁሉ በቃ እንግሊዘኛ እንዴት ተቀጠቀብኝ ልጅ ብኖር እኔ ነኝ። እሺ ኮንግራቹሌሽን ሲባል ምንድን ነው የሚባለው? ኮንግራቹሌሽን ዩ ዌልካም አይደለም፣ እንኳን አብሮ ጁሌሽን እንኳን አብሮ ጅል አደረገን ማለት ነው። እሺ የፑሪዝ ሌክዠሪ ዛሲዝ ፌራሪ ቲክታተሪዝ መኪና ምን ማለት ነው? አመሰግናለሁ። ምን ይሄንን መልስልኝ። ምን ኤፑሪዝ ሌክዠሪ ዛሲዝ ፌራሪ ምን ማለት ነው? እንጂ ሀስሉ ነው በቃ የገባኝ። የድሃ ቅንጡ ያፋጫል በቂጡ። እኔ ሲጀምር ጎበዝ ነኝ። አስ ነው ብሩኬ መጥከኝ መጣው ደስ እያለ ነው። ችግር የለም። የፍቅረኛ የልደት ላከብርላት። የምን ፍቅረኛ በጀርባ ውስጥ ምን ትሻለህ? አፕል ትወጃለህ? በቃ ጨረስን። እየበላሽ ነው። ሚሞሪ ምናምን ዛሬ ቀለበት ሊያደርግላት ሊበረከት ልትገላገለኝ ነው በቃ ማለት ሰው እንዴት እስከ መቼ ብቻውን ይኖራል? ወንድም ያመጣትን ሴት ቆይ ዝም በል፣ ሰርፕራይዝ ነው። ላጤነት ነው የሚሻለው ወይስ ኢንጌጅ ማድረግ ነው የሚሻለው? የትኛው ይሻላል? አንተ እኔ ምን አውቃለሁ? እኔማ ሲንግል ነኝ። እስኪ ጨረስከው እንዴ? ገና አፕል እየበላችሁ ነው ወንዶች የምትሞቱት። ለማውራት እኮ ጊዜ አላገኝም። በነገራችን ላይ ቤተሰቦቻችን ሰላም በላቸው። ለቺኳም መልዕክት አስተላልፍላት። ሰላም እንዴት ናት? የምን ቺክ ነው? ገብቶኛል ብሩኬ በስተው የትኛዋ ናት እያለ ኧረ እንደሱ አይደለም ግን ግራ ገብቶኝ እኮ ሌሎቹም ቀሩ። ብዙ ሰው ነበር እኮ የጠራው። አንተና ፍፄ እኮ እየጠራሁት አልሰማኝ። ወደ ላይ እየሄደ ነበር። ልጅቷን ሊያመጣት ነው። ማን አንተ የምራችሁ ነው? አንተም ሰርፕራይዝ ነው እንትነው ሚፍታን በነገራችን ላይ አያውቃትም። በመልክ ቤተሰብ የላትም። ቤተሰብ አላት። አክስቷ ልጆች ናቸው። ኢንሻአላህ በቃ ሁለታችንም እንደውም የሰርግ ውጪ ሻምፓኝም ልከፍቱ ነው። ሻምፓኝ ነው ከአልኮል እዚህ ጋር ምን ይላል? ነን አልኮል ዊዛውት አልኮል ጋላክሲ ዊዛውት አልኮል። አመሰግናለሁ።
ሰላም እንዴት ናችሁ ቤተሰቦች? እኛ ያለን ፈጣሪ ይመስገን። ያው ዛሬ እንግዲህ ድንገት ለመብላት ተጠርቻለሁ። ልበላ ኬክ እንደሚወድ በጣም ነው የምናውቀው። ኬክ እንደምትወድ ኧረ እንደፈለግ እንደውም ኬኩን ጉመሰው ሳታስፈቅድ እንዴት ነው የምታነሳው? ላሳየው እንደ ኬኩን እሷ ስትመጣ ይሻል። ቀለበቱ ኬክ ውስጥ ያለውና እየበሉ ነው። ልደዋት ነው እንዴ? እኔ ጋር ቢደርስ አንተ ታረግላታለህ ቀለበቱ ያው እንደ ጓደኛ ቀለበቱ የደረሰው ሰው ያደርግላት። ኧረ እባክህ በጣም ተጫዋች ነው። ሙሉ ኬኩ እንደውም ትበላለች። እኛ ምርሽት ነው እንደዚህ ምናምን አዘጋጅታችሁ ከባድ ነው። ኧረ እባክህ የሆነ ጓደኛችን ልደት ነው እና ለዛ ነው እንድትበላ ነው የጠራነው። እኛ አሁን እንደ ወንድም ይሄን ልጅ ልንመክረው ይገባል። ወደ ትዳር ሲገባ ኧረ ዝም በለው። ላገባ አይደለም ዝም በለው። አንተ ቀለበት አይደለም ዝም በለው። የጓደኛችን ልደት ነው። እሱ ሲመጣ ታውቀዋለህ አንተ ራስህ። እኔንም ሸወርከኝ። ስሙን እንከራ ኢንጌጅመንት ነው አላልከኝም? እኔ ሳትገባቡ ነው የምታከብሩት። ኦኬ ሰርፕራይዝ ልታደርገው ነው እንዴ? አይነገርም። ሰርፕራይዝ ሊያደርገው ነው። ነገር አይወራም። ሰርፕራይዝ እየበላ ብላ አፕል ጨፍርልህ። እኔ ጋባጋብ ነው ቤተሰቦች። እኔ እንድትበላ ነው እንድታውቅ ስላልፈለገ ነው። የቀለበት መሆኑን እንድታውቅ አልፈለገም። ዊል ዩ ሜሪ ሚ ምናምን የሚለው ጽሁፍ ጋር አደረግህ። ሌላ ንግባ ከስር ብቻ ነው። አይ እሱ እየገባ ዝም ትላለህ። ቀለበቱ የእሱ ነው። ከስር ብቻ ነው ግን እንደዚህ ድብልሉ አለሞክር። በቃ ከስር ብቻ እንዳትከፍት። ከላይ ግባ። የተከፈተ ብር ሰጥቻለሁ። ግባ። ነፍስ የቀሩብን ደውለት። ምንም በቃ ሁሉ ፏ ነው። ሁሉ ፏ። ቀለበቴን ይዣለሁ። እሺ ልደት ከሆነ ስጦታ ምናምን ሰጥም ቴክስት አድርጓል። ሲጀምርበት በጣም ይመለስ ያንተ ልደት ቋግሜ ላይ ነው ልትለኝ ነው? ልደት ነው እኮ ስጦታ ምናምን አንገዛ ለጓደኛችን እንደዚህ ካዘጋጀለት አይበቃው? ኬክ እንድበላ ነው እኛ የጠራነው። ይሄ ለሜሞሪ እኮ እንዴት አትነግሩኝም ታዲያ? በጣም ፒስ ነው፣ አሪፍ ነው። ግን ኧረ ስጦታ መጨናነቅ የለብህም። ምን አስፈለገው? ኧረ ያስፈልጋል። እሱ በሌላ ቆየ። አንተ ስታር አትሰማም እንዴ? ቅድም ቻፕዬ ነበር። እንዴት ነሽ? አስታውቃችሁ እሱም አቶ ብሩክ ኧረ ሰላም ተባባል። እሺ ገና ሰላም ልበላችሁ መሰለኝ። ቆይ ኧረ ቀለበት የሚያደርገውን ልጅ መሀል አድርጉት እንዴ! ባለ ፕሮግራሙን ታስቱታላችሁ እንዴ? ይሄ ደግሞ ሁልጊዜ ነው የሚበላው በፕሮግራሙ ቀን ባለልደቱ ይመጣ ነው። ባለልደቱ ይመጣል። ባለልደቱ ይመጣል። ካሜራማን ክሎዝ አፕ ማየት ይችላል። አሪፍ ነው፣ አሪፍ ነው። እንኳን ደስ አለሽ። ሄኖክ ታነሳዋለህ። ካንቶሮ በቃ ሄኖክ አይነን ማያታበት ሚስቴን በልኩታ። በጣም ያምራል ኬኩ። ወደድሽው? በጣም አመሰግናለሁ። ለዚህ ነው እንደዚህ ያቻኩልህ። ለዚህ ሰጣናችሁ አውሩ እንጂ ኧረ ምንድን ነው አውራ። አንተ ቢያንስ አንድ ላይ እንድናሳልፍ ያንቺን 250 ስናከብር ሁሉም ባለበት አንቺን ባለሽበት ቢገኙ ደግሞ ቢመቻቸው ሁሉም ጓደኞቻችን ባሉበት ቢሆን ነው ብለን አስበን። በነገራችን ላይ ሰው ብዙ ያልጠራን ነው ጓደኞቻችን ሌሎችም ያላወቁት ምናምን እንደዚህ ከተሰማ ወሬው ሜቢ ወይ አንቺ አልመጣም እንዳትይን ወይ እሱ አልመጣም እንዳይለን በሚል ነው ዝም ብለን በምንችለው የፍፄ ሀሳብ ነው። በእርግጥ ፍፄ ትልቅ ሰው ነህ በእውነት እና ማለት አሁን ያላችሁበት ሁኔታ ደስ ባይልም ነገሮችን ተነጋግራችሁ መፍታት እንድትችሉ ከዛ በተጨማሪ ብሩኬም ሀይሚም እንደዚህ አይነት ነገር ተፈጥሮ ጊዜ የማይመልሳቸው እንደዚህ አይነት ሞመንቶችን
ሉዝ ልታደርጉ ትችላላችሁ። ለምሳሌ 250K መግባቷ ከዚህ በኋላ የሚደገም ነገር አይደለም። እንደዚህ አይነት ቦታ ላይ ብንሆንም እንደዚህ አይነት ሚሞሪዎችን አብረን ማሳለፍ አለብን። ብዙ ነገሮችን አብረን መተናል። 100,000 200,000 ነው እየተባለ እዚህ ደርሰሻል። በቅርቡም ብሩኬ 300,000 ሲገባ ደግሞ ከዚህ በተሻለ ያኔ ደግሞ ሜቢ አንቺ ትሆኚ ይሆናል የምታዘጋጅ ፕሮግራሙን ወይ እሱ አዘጋጅቶ ይጠራል ይሆናል ምናምን እና እንደዚህ አይነት ሚሞሪዎችን ሉዝ ማድረግ ስለሌለብን ከዛ በተጨማሪ እንደዚህ ነገሮች ችግር ሲፈጠሩ በንግግር ብትፈቱ ምናምን በሚል ነው እንግዲህ ይህን እንትን ያልነው። ሁልጊዜ ሶስተኛ ወገን መጥቶ ምናምን ብሩክ ላይ እኔ ልጮህበት አይገባም፣ እሱ አንቺ ላይ ኦር እሱ ደግሞ እሱ ላይ እንደዚህ ማድረግ የለብንም። ምንም ነገር ሲፈጠር ላይክ አንቺ ከኛ በላይ ለእሱ መቅረብ አለብሽ፣ እሱ ደግሞ ከኛ በላይ ለአንቺ መቅረብ አለበት እና ነገሮችን ተነጋግራችሁ ብትፈቱ። ኤኒዌይስ እኔ መምከር አልችልበትም። አጩሁ ምናምን ሌላው ነገር ይቅርና በቃ እንኳን ደስ አለሽ አይነት የለፋሽበት ነው እና መልካምን ልጅ ኬኩን መቅረጽ አንተ ድንብር ብር ስንል ዲላ አላዘጋጀንም። አንተንም ማመስገን ፈልጋለሁ። ድንብር ብር ስንል ዲላ አላዘጋጀንም። ይቅርታ በሹካ ቢሆን ይቆረጣል። ችግር የለውም። አትጨናነቁ በሉ። አንተ ሰውዬ ግን እንደሚሻለው ይሄ ችግር ነው። ጭራሽ የራስህ ነው እንዴት ማለት ይሄን እንኳን አታስታውሰኝም። ችግር የለውም። ረዳችኋለሁ። በቃ በሹካ ነው የምንቆርጠው። እሺ ይሄንን አይ ለራሱ አንድ ሜሞሪ ነው። ይሄንን የሚያክል ኬክ በሹካ እሺ በካርቶን እንቁረጣ አቁራጥ እኮ ነው። ይሄንን መጀመሪያ ራስሽን ታሳብኛለሽ። ቢላ ነሽ። እሺ አብራችሁ ብትቆርጡ ደስ ይላል። አንተ ቦታ ይሄ ሰውዬ ከመሀሉ እኔ በቃለሁ። ደስታው የኔ አይደለም። ኬክ ለመቁረስ ይደብራል። 250K ለመግባት እኮ ሁሉም ሰው የራሱ አስተዋጽኦ ቢኖረው ብሩኬም ጋር ይቆረጥ በቃ ላይክ የሆነ አንዴ በእጅ ላይ አይ ራሷ አትደረስ አንድ ላይ ሰርታ ወይኔ ብሩኬ አይ ለማያዝ አይመችም። ችግር የለም ይመቻል። ችግር የለም። ጫፍ ጫፍ አረ ይመቻል። ምንላችሁ ነው ኬክ እንዲቆረስ አልፈለጋችሁ እንዴት ማለት አይሚ አንደኛ ደስታችሁ የራሷ ደስታ ነው እና ወይ ካልሆነ አምስታችንም በየቦታ እንቁረጥ አንድ ላይ በጋራ ለታችሁ ይቻላል። እኔ በዚህ እቆርጣለሁ፣ እናንተ በዚህ ትቆርጣላችሁ። አራ ታስደብሩ ነው አብሊስ ቢላው አይደለም ያዝኩት ሹካ። እሺ እንደዚህ ይኸው ቢላው እንደዚህ ያዥው ይኸው እንደዚህ ቢላው ነው። ከዛ አንተ ደግሞ አይ አሁን ለምን ሰዓት እንበላለን? በእናታችሁ ለምን ትኩረት ሰው የእሷም ደስታ ነው። ሰው ራሷ ታክብር። ደስታ ነው እኮ ደስታው የጋራ ነው። ኖርማል ነው። ዋናው መገናኘታችን አይደለም። ልቁረሰው ችግር የለም። እንዳ ትችላለህ። አንተ ደግሞ ካጮካችሁ ያንኛው ልጅ ኧረ የምር ነው የደነገጥኩት። ወላሂ ኮንግራ ራሱ የምር ነው ያስቸግር። አመሰግናለሁ። አንተ ግን ነፍስህ አይማርም። ኧረ እኔ እኮ ወደ ኢኮን አበላሻለሁ። እሺ በመቀጠል ሌላኛው ኬክ ከቆረስን በኋላ እንግዲህ ወደ ሌሎች ፕሮግራሞች እንደመግባታችን በፊት ያለ ነው ትንሽ ሰዎች ብንሆንም የተሰማንን 250K መግባቷን አስመልክቶ ሀይሚ መልእክት ማስተላለፍ ከብሩኬን ጀምረና ወደዚህ መልእክት እያስተላለፍን ብንሄድ ማይክ ሰጣው። ይሄኔ እሺ እንኳን ደስ አለሽ ሀይሚ፣ ያው የለፋሽበት ነውና ከዚህ በላይ ትልቅ ነገር ይገባሻል። አመሰግናለሁ ለሁሉም ነገር ቴንክ ዩ። እሺ ሀይሚዬ ከዚህ በላይ ቡቡ እንዳለው ይገባሻል። ይህ ትንሽ ነው። ቀጣይ 300 500 አለፍ ብሎ 1 ሚሊዮን የምትገቢበት ይሁን። ጤናውን ያብዛልሽ፣ ሰላሙን በህይወትሽ ያምጣልሽ እግዚአብሔር። እንወድሻለን ሁላችንም። አመሰግናለሁ። እሺ ሀይሚዬ አሁን 250,000 ገብተሻል። ገና ከዚህ በላይ 1 ሚሊዮን 2 ሚሊዮን እንጠብቃለን። ይሄ ገና ትንሽ ነው። ከዚህ በላይ ብዙ እንጠብቃለን። ቡቡም እኩል አንድ ላይ ከዚህ በላይ እንጠብቃለን የእናንተን ደስታ እና ደስታችሁ ላይ ስለተገኘን በጣም ደስተኞች ነን። ከዚህ በላይ ደግሞ ተስማምታችሁ ሰላም ሆናችሁ አንድ ሆናችሁ ደስ በሚል ፕሮግራም ብናከብር ደስ ይለናል። ብትስማሙልን፣ ሰላም ብትሆኑልን ደስ ይለናል። በጣም ተጨንቃል ከነሱ በላይ እሺ ሀይሚ 250,000 ሰብስክራይብ ወይም ደግሞ ሩብ ሚሊዮን ማለት ነው። ይገርምሻል
አንድ 4 ሚሊዮን ሰብስክራይበር መድረስ ትንሽ ነገር አይደለም። በዩቲዩብ ደረጃ በጣም ትልቅ ነው። ከእናንተ ከአንቺም ከብሩክም እንዴት ጠንክሮ መስራት ስኬታማ ማድረግ እንደሚችል ተመልክቻለሁ። ከዛ በተጨማሪ ደግሞ በህይወታችን ምንም አይነት ፈተና ሲመጣ መጣላት፣ መጋጨት በሚመጣ ሰዓትም እነዛን ነገሮች እንዴት ችለን ማለፍ እንደምንችል ከእናንተ ተመልክቻለሁኝ። ከዚህ በፊት በርካታ ጊዜ ብዙ አለመስማማቶች ተፈጥረው ነበር። አሁንም ያለው ነገር እንደዛ ቢሆንም ከዚህ በላይ በጣም አስቀያሚ ነገሮች ተፈጥረው እነዛን ነገሮች በንግግር መፍታት ችለናል እና ያን ነገር ከእናንተ ተምሬያለሁ። በተጨማሪ አሁንም የተፈጠረውን ነገር እዚህ ላይ ይቋጫል ብዬ ተስፋ አደርጋለሁኝ። ከአሁን በኋላ በምንም ተአምር እንድትጣሉ ወይ እንትን እንድትሉ አንፈልግም። ቢኮዝ እንደ ፍሬንድ እኛም ደክሞናል። እውነት ለማውራት ሀይሚና ብሩክ ተጣሉ፣ ይሄ ነገር መስማት በጣም ያስጠላል እና እናንተ ሁለታችሁም ትልቅ ልጆች ናችሁ፣ ለሰው አርአያ መሆን የምትችሉ ልጆች ናችሁ እና ከዚህ ፕሮግራም በተጨማሪ አሁን የእኛ ሀሳብ ከ250 ኪሎ በተጨማሪ ብሩኬም ሀይሚም ችግራችሁን ላይክ ከቪዲዮ ጀርባ ነገሮችን እንፈታለን፣ እንነጋገራለን። ከዛ በፊት ግን ሁለታችሁም በኦዲየንሶች ፊትም እኛ ሶስታችን እንግዲህ እንደዚህ አይነት ፕሮግራም ያዘጋጀነው ይቅር እንድትባባሉና ያሳለፋችሁትን ነገር ሙሉ በሙሉ መርሳት ላይቻል ይችላል። ነገር ግን ላይክ ሰው ሲያጠፋ አንዱ ያንን ስህተት ይቅር ይላል አይደለም። ሰውና እግር ለእግር ለራሱ ይጋጫል ይባላልና የሀሳብ ልዩነት ቢኖርም እነዛን የሀሳብ ልዩነቶች አጥብበን በአንድ ሁናችሁ መመልከት ነው የምንፈልገውና ይቅር ተባባሉልን። ወሬ አላብዛ። ዛሬ አንደኛም እኛም የመጣ ነው ለዚህ ነው። እስካሁን ብዙ ለፍተናል፣ ብዙ ብለናል፣ ብዙ ተባብለናል። ግን ደግሞ አሁን እየተፈጠረ ያለው ነገር ይደብራል። እንዲህ እንድትቀጥሉ አንፈልግም። ነገሩ ወደ ሌላ ነገር እየሄደ ነው፣ እያያችሁት ነው። ከትላንት እየባሰ ነው እየመጣ ያለውና እንደዚህ እንዲቀጥል አንፈልግም። በጣም እኛም እየደበረን ነው። ጓደኞቻችሁ ነን። የእናንተ ሰላም ነው። በዚህ ጉዳይ ነው 250 ሺህ ላይ ነው። እንደዛ ሳይሆን አሁን እሰበው እስኪ እንደዛ አይነት ፕሮግራም አዘጋጅተን እንደዚህ ተዘጋግታችሁ ነው። እኔ ለራሱ ዝም ብሎ ማፍጋት ዝም ብሎ መርጨት ምናምን አይነት ነገር ነው የሆነብኝ። እንደዚህ አልነበረም ከዚህ በፊት ስናከብረው ነበር። በመጀመሪያ ሁላችሁንም በጣም አመሰግናለሁ። ማለት ሁሌም ቢሆን ደስታዬ እንደሚያስደስታችሁ አውቃለሁ። በዙሪያችን ያላችሁ ሰዎች በሙሉ አውቃለሁ ምን ያክል እንደምትለፉ ምናምንና ዛሬ ደስታዬ ቀን ነው። ስለሌላ ነገር ባናወራ ደስ ይለኛል። ደስታሽን ሙሉ ለማድረግ እኮ ነው። አይ ያው ምን ይሰራልናል? ኬክ አምጥቶ መቁረስ ምን ይሰራልናል? ሰላም ኮምቶኑ ከዚህ የበለጠ ነበር። ብዙ ማታውቁትና ማይገባችሁ እኮ ያንን እኮ እኛ ማወቅ የማይጠበቅብንም ራሳችሁ አውርታችሁ ትፈቱታላችሁ። ቦስ እኔ በቃ ትናንትና ሁሉንም ነገር ጨረስኩኝ። ለይቅርታ ነበር የሄድኩትኝ። ያየሁትን ነገር አለ፣ የተፈጠረውን ነገር አለ። ሁላ ተጣልቼ ነው የወጣሁትና ብቻ ሁሉም ለበጎ ነው። ለማንኛውም እንኳን ደስ አለሽ። ያው ለሌላ ጊዜ ይቅርታ ስጠይቅ አምነህበት ይቅርታ ጠይቅ። ሃይሚ ከዛ በላይ ነው ላደርግልሽ። ቪዲዮውን እዩ ብለህ ነበርና ያወራኸውን ነገር በሙሉ አይቼዋለሁ። እሺ እና ለሌላ ጊዜ አምነህበት ይቅርታ ስጠይቅ እንደ ግዴታ ሆኖ ሳይሆን አሁንም ሃይሚ ዛሬ እንኳን ባንጨቃጨቅ ደስ ይለኛልና አመሰግናለሁ። ስላነሳኸው ነው ያወራሁት። ሃይሚ አሁንም አምኜበት አይደለም ገብቶሻል አይደል? ብሩኬ ሃይሚ እንድትከራከሩ አይደለም። አሁንም ነገሮችን አሁን መነጋገር የምትፈልጉትን ነገር ከካሜራ ጀርባ ትነጋገራላችሁ። ችግራችሁን ራሳችሁ አውራታችሁ ትፈታላችሁ። ግን ይቅር ተባባሉልን። አንዱ ናቸው አመሰግናለሁ እዚህ ፕሮግራም ላይ እንድገኝ ስላደረጋችሁኝ። ግን ሌላው ነገር ተርፍ ነው አልፎ ነው። እኔም አመሰግናለሁ። ቴንኪው በጣም አልፏል ሁሉም ነገር እና በዚህ ጉዳይ ደግሞ ከዚህ በኋላ ማንም እንዲያወራኝ አልፈልግም። በዚህ ጉዳይ እኔ ጨርሻለሁ፣ ወስኛለሁ። በእንደዚህ አይነት ኬስ ደግሞ ኬኩን እንብላው። ሁለታችሁም እኮ አልተረጋጋችሁም። ለምን መረጋጋት አለመረጋጋት እኮ አይደለም ቦስ ፍጹም። ሁላችሁንም አመሰግናለሁ እና በዚህ ኬስ ደግሞ በቃ ምንም ነገር አልፈልግም፣ እንዲነሳም እንዲወራምም አልፈልግም። ጨርሻለሁ። ሌላ ይቅርታ ሄጄ ያየሁትም ነገር አለ፣ የተባልኩትም ጣልኝም እስከመባል የደረስኩትና ትናንትና ስለተፈጠረው ነገር ነው ማስረዳት የማስረዳት ግዴታ የለብኝም። ምን አለ መሰለህ በህይወት ውስጥ ከብዙ ሰዎች ጋር ትገናኛለህ። ሁሉንም ነገር የማስረዳት ግዴታ ደግሞ የለብኝም።
ገብቶሃል? ሰው ደግሞ ይኸውልህ ምክንያቴን ተናግሬያለሁ። ምን አለ መሰለህ ትናንት ተናግሬያለሁ። ምክንያቴን ማን ነው ሲለኝ ነገርኩትኝ። አጋጣሚ ነበር። ስለዚህ ሁሉንም ነገር የማስረዳት ግዴታ የለብኝም። አሁን እንግዲህ ለዛ ነው አጋጣሚ ማያቂ ሰው ቢሆን ነው ከኔ ጋር ተጋፍቶ የሚጣለው። ነገሮችን ክሊር ለማድረግ እኮ ነው። እንደዛ ሆነ ስትመጣ ስላስገባህ እንደውም ማመስገን አለብህ። አይደለም ልጁ ስለሚያውቅህ ነው ያስገባህ። ምክንያቱም ስለሚያውቅህ ካሜራ ይዘህ ስትመጣ ስለሚያውቅህ ነው። ገባህ አይደለ? ሶሻል ሚዲያ ላይ ስለሚያውቅህ እንጂ ያስገባህ ማስገባቱ ራሱ እሱ ሆኖ ነው። በጣም ጓ ብሎ እኮ ነው የገባው እንዴ። ሰው ይደነግጣል እኮ ሴት ልጅ እንደዚህ ነው ወይ ታናግሯል። ልጁ ምንም ነገርኩሽ እኮ እኔ እኮ ከልጁ ጋር ምንም ንግግር አልነበረኝም ማለት ራሱ ነው ነገር የፈለገው። እሺ ምን ይሁን ነው የምትለው? ምንም ይሁን አላልኩሽም። በቃ እዚህ አሁን 250 ነው ስነ ስርዓት ይዘሽ አክብረሽ ታረጊው ነው። ኧረ ቢያንስ እኛ ተሰባስበን እንኳን አትነጋገሩ ነው ምንሽ። እሺ ቦስ አይ እንዳንጣላ ምናምን ከፈለጋችሁ ነገሮችን በቃ በይቅርታና እኔ ነገር እንድታደርጉ አልፈልግም። ለምን ትሄዳለህ ብሩኬ? ምን እኔ ኬኩ በየሙኒስና ምን ይሰራልናል? አንተ ማስወከለላችሁ ዋና መምጣት እኮ ነው አይደል? እንደዛ አይነት ቡቡ አይስፋይ ነገር ቶሎ ይቋጭ የሚባል ነገር የለም። በቃ ጨርሻለሁ። ተነጋግራችሁ እኮ በምንም አንጨርስም። አይገባችሁም እናንተ አሁን በመሰላችሁ እኔ እዚህ መቆየት አልፈልግም። ድጋሚ ሌላ ጸብ ካልፈለጋችሁ እኔ ልሂድ። ለምን ኬክ እንበላለን እና ታወራላችሁ እናወራለን። አመሰግናለሁ። የምሬን ነው። ቆይ አሁን እኮ ቪዲዮ ጨርሰን እኮ ሌላ የራሳችን ፕሮግራም ይኖረናል። እንገናኝ እንጂ ላይ ችግር የለም። የምሬን ነው። ቦስ አስፈላጊ ስላልሆነ እኔ ጨርሻለሁ። የምሬን ነው። እናንተንም ላለማስቀየም እንኳን ደስ አለሽ። ለማንኛውም ብቻ ሁሉም ነገር ቴንኪው። እንገናኛለን። ደስታን እያደፈረሱ እንኳን ደስ አለሽ። ደስ ይላል በጣም ደስታን እያደፈረሱ እንኳን ደስ አለሽ። በጣም ደስ ይላል። ደስታ አደፈረሱ ምን አደረኩ? ሊድ እኮ ነው ከምንጨቃጨቅ ስሚ ከምንጨቃጨቅ ሊድ እኮ ነው ያልኩት አይደል? አልጨቀጨቅኩም። ደስታ ምን አይነት አትበል። አልነካሁትም እኮ ልትነኪኝ ፈልገሽ ነው? ኦኬ ኖ አይደለም ሊድ በቃ ነው እኮ ደስታዋ እንዳይበላሽ እኔ ልሂድ። በቃ ግዴታ እኮ ነው ጨረስን። በቃ ዋና መቁረጡ ነው። ቦስ አመሰግናለሁ ለሁሉም ነገር እንደለፋችሁበት ነገር። እሺ ኬክ በለዛ አይነት መንገድ እንዲያልቅ አልፈልግም። አስፈላጊ ቪዲዮ ቆይተን ኬክ በልተን አውርተን ችግር የለውም እንዳልኩ እነዚህ አይነት ቀናቶች ሚሞሪ ናቸው እኮ። አመሰግናለሁ ቦስ። እኔ እኮ ዋና ተቆረሰ አይደል? አሁን ይባስ ብቅ ካልን ሌላ ችግር ነው ይፈጠራል። እኔና ሷስ እኛ እንውጣላችሁ ትነጋገራላችሁ። ጭራሽ እኔ አነጋገሩ ቢያንስ እኔ ምንም እነጋገራለሁ። ጨርሻለሁ። ከሆነ አብረን እንወጣለን እኮ ከሁለት አንዳችሁ እንኳን ከነሱ ከሷ ጋር አክብሩ በእናታችሁ። እኔ ያለ አንተ እንዲህ ነው የሚለው። አንድ ደቂቃ ስጡኝ። ሄኖክ እና ፍፄ ላውራት። አንድ ደቂቃ እዚህ ቁማታ እዚህ ቁም ብቻ። እኔ ምንም አልሰራም። አንድ ደቂቃ ና ና ና እኔ ምንም አልሰራም። እዚህ እኔ ብሄር ነው ይሻላል። አንድ ደቂቃ አንድ ደቂቃ ለምን አልሰማኝም ማለት ነው እኮ እንመለሳለን። አንድ ደቂቃ አይ እሺ የት ናችሁ? እዚሁ ልናወራ ፈልገናል። እንሄዳለን ዋናዋ ነገር እሷ ናት አይደለ? 200 ሺህ እሷ ነው። በቃ ከእሷ ጎን ነው። ከኔ ጋር ምንም አልሰራም። እኔ ምንም አልሰራም። ለምን አትሰሙኝም? ባላ በቃ ተወኝ በእናትህ። እኔ ልጅ ማርያምን ልጅ አሁን እኔ እየተናገርኩ አንድ ደቂቃ ለምንድን ነው እኛ እንድናወራ ጊዜ እኔ በቃ ሌላ ያሰብነው ፕሮግራም አልፈልግም። እንዴት እንደምናስቀጥል ፕሮግራማችንን እናውራ። እናንተ ለምን ቦስ በእውነት አይሆንም። ብቻችሁ ብትሆኑ ትፈልጋላችሁ? አይሆንም። የምሬን ነው። እኔ አልፈልግም። ምን ይሆኑ ነው? በቃ ጨረስኩኝ። እኔ ጨረስኩኝ። ብሩኬ እሺ በለኝ። በምን ነገር የምታምን ሰው ነው? እሺ እኔ በእናታችሁ እሺ በሉኝ። እኔ በሰላም አልቆይም። ማውራቱን ተውት። ጠብቁን። ለምንድን ነው የማታዩት? በቃ ቁጭ ብላችሁ ምንም አትነጋገሩ። ምንም የምናወራው ነገር የለም። ያበቃለት ነገር እኮ ነው። አሁን እኮ እናንተ ታርቃችሁ ግን ከዚህ በላይ ደስተኛ ነው ነበር ይህን ስናከብርልሽ።
እሺ በቃ እኛ እንትን እንበልና ለማንኛውም እንደረስበትና አመሰግናለሁ። እንደረስበትና እኔ ካሁን በኋላ መምጣት አልመጣም ነው የሚለው ፕሮግራማችን የሆነ እንጨርስና እንደረስበት እሱና እናውራ። ለማንኛውም አመሰግናለሁ። እንደዚህ ለፍታችሁ የመሰለ ፕሮግራም አዘጋጅታችሁ ስለጠበቃችሁ። ግን ሌላው የእናንተ ስህተት ምንድን ነው? እዚህ ደስታ ላይ ሌላ ነገር መጨመር አልነበረባችሁም። ምክንያቱም አስፈላጊ አይደለም። በእኛም ቦታ ሆናችሁ ተረዱና። አይ ተረድቻለሁ፣ ግን እስከ መቼ እንመልከታቸው? እየሰፋ ቢሄድ ሌላ ችግር። አሁን እየሰፋ አይደለም። አሁን እየሰፋ አይደለም። ነገሮች ይቋጫሉ። እናንተንም ከዚህ በኋላ ድጋሚ አናስቸግራችሁ። በምንድን ነው የሚቋጩት? አይ ከዚህ በኋላ ድጋሚ አናስቸግራችሁ። ድጋሚ በእኛ ምክንያት እንድትሰቃዩ ተነጋግራችሁ ራሳችሁን ትፈታላችሁ። ችግር የለም። ራሳችሁ ትታረቃላችሁ። ለሁሉም ነገር መፍትሄ ይኖረዋል። መፍትሄው ደግሞ አንድ ብቻ ነው፣ እሱም መለያየት። ሁሌ እንደዚህ ሀይሚ እንትን አይደለችም፣ አሻንጉሊት አይደለችም። እንደዛ ታስባላችሁ እናንተ ራሱ። በእኔ ቦታ ብትሆኑ ለአንድ ቀን ሴት ብትሆኑ ሴት የመሆን እድል ቢሰጣችሁ ለአንድ ቀን እኔ ቦታ ላይ ሆናችሁ ብታዩት ሁሉንም ነገር ደስ ይለኝ ነበር። እኛም እኮ ነው እንድትነጋገሩ ነው፣ ሌላ ነገር እኮ አይደለም። ልክ ናችሁ። ያሰባችሁት ነገር ጥሩ ነው፣ መልካም ነገር አስባችኋል። ግን ደግሞ እኔ እና እሱ የምንግባባ ሰዎች እንኳን አይደለንም። የሰው ልጅ ታሞ መረዳት የማይችል ሰው ካለ ለማንኛውም በጣም የማመሰግነው። አሁን እርሱ ሌላ ነገር ባይሆንና ኬኩን ብንቆርስ ደስ ይለኛል። ቆርሰነዋል ኦልሬዲ፣ ብንበላው ደስ ይለኛል። እና በቃ አስፈላጊ አይደለም። ስላስደበርኳችሁ ይቅርታ። አመሰግናለሁ። በዚህ አጋጣሚ ደግሞ ሁላቸውንም ማመስገን እፈልጋለሁ። በዚህ አጋጣሚ እኔ ምንም በዚህ ጉዳይ ላወራችሁ አልፈልግም። ወደ ተመልካቾቻችን እንግዲህ ምንድን ነው ብለው ቤተሰቦች አመሰግናለሁ። 250 ሺህ ገብቻለሁ። በእናንተ ልፋት በእናንተ ጥንካሬ ቻናሌን ሼር እያደረጋችሁ እዚህ አድርሳችሁኛል እና በጣም ነው ማመሰግናችሁ። 250 ሺህ ፋሚሊ አለኝ እና ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ከዚህም በኋላ ደግሞ በአዳዲስ ስራዎች እንደምንገናኝ ተስፋ አደርጋለሁ። እናንተን የማሳፍር ሳይሆን 250 ሺህ ቤተሰቦችን የማኮራ ሴት ሆኜ እንደምመጣ ተስፋ አደርጋለሁ። ከዚህ በኋላ በአዲስ ስራዎች ይሄን ነው መናገር የምፈልገው እና በጣም ነው ማመሰግነው። ሁላችሁም ወዳችኋለሁ። እናንተንም ደግሞ ይህን የመሰለ ፕሮግራም ስላዘጋጃችሁልኝ አመሰግናለሁ። ሁሌም ቢሆን ስለምትለፉ ስለምትጥሩ ለኛ ደስታ በጣም ነው የምናመሰግነው። ከዚህ በላይ ማውራት አልፈልግም እና ኬክ በጣም መብላት ፈልጌ ነበር፣ ግን ሞራሌ ጠፋ። ወደ ተመልካቾቻችን አብራችሁ ስለነበራችሁ ቴንኪዩ። ዊል ትራይ እስከ መጨረሻው ቴንኪዩ የምትሉት መልዕክት አለ? ይሄና በቃ ቻው።